የፈለግነውን የሀገራችን ቋንቋ ሰተነው ማለት ነው። በፈለግነው የሀገራችን ቋንቋ የሚመልስን በቴክስት በቮይስ የሚመልስልን የሚገርም ትራንስሌተር ይዤላችሁ መጥቻለሁ ማለት ነው። በዛሬው ቪዲዮ ለማታውቁኝ ሲራክ ኢንፎቴክ ነኝ ማለት ነው። ለአንድ ወር እንግዲህ አልመጣሁም። እሱ ምክንያቴ አለኝ ማለት ነው እና እሱን ምክንያት መጨረሻ ላይ እነግራችኋለሁ። የዛሬው ቪዲዮአችን እንግዲህ ትራንስሌተር ይዤላችሁ መጥቻለሁ ማለት ነው። በፈለጋችሁት ቋንቋ ወደ ፈለጋችሁት ቋንቋ በሀገራችን ቋንቋ በኦሮምኛ፣ በትግርኛ፣ በወላይተኛ ወደ ፈለጋችሁት ቋንቋ ከፈለጋችሁት ቋንቋ ወደ ፈለጋችሁት ቋንቋ መቀየር የምትችሉበትን የሚገርም አፕ ይዤላችሁ መጥቻለሁ እና ሰብስክራይብ ማድረግ እንዳይረሳ። ምንም ሳናንዛዛ እንደምንለው ቀጥታ ወደ ቪዲዮአችን እንሂድ። እሺ ወደ ቪዲዮአችን ተመልሰናል ማለት ነው። እዚህ ጋር ስሙን ጽፍላችኋለሁ ማለት ነው። የአፕሊኬሽኑ ስም ወደ ፕሌይ ስቶራችን መጀመሪያ እንገባለን። ፕሌይ ስቶር ላይ ከገባን በኋላ ሰርች ባራችን ላይ ሂደን ይሄው ስሙን ጽፌላችኋለሁ። ሃይ ትራንስሌተር ስትሉት ይሄው የመጀመሪያ ፊት ይመጣላችኋል። ሃይ ብቻ ስትሉ ሃይ ትራንስሌተር ይባላል። ይሄው ፊት ለፊት የሚመጣላችሁ ሃይ ትራንስሌተር ነው። ሌላ ትራንስሌተር እንዳነኩ ሃይ ትራንስሌተር ነው። ከዛ እኔ ስለወረድኩት ኢንስታል ማድረጋችሁን እንዳትረሱ። ከዛ ኦፕን እንለዋለን ማለት ነው። ኦፕን ስንለው ወደ መጀመሪያው ላይ ትራንስሌተር ይወስደናል ማለት ነው። እዚህ ጋር ወደ ፈለግነው ቋንቋ ነው የምንቀይረው። መጀመሪያ ላይ አማሪክ የሚለው እኛ የምንናገረው ወይም ቴክስት የምናደርግለትን ቋንቋ ነው እዚህ ጋር የምናስቀምጠው። ቀጣይኛው ደግሞ የሚለው የሚተረጉምልን ወደዛ እንዲተረጉምልን የምናስቀምጠው ቋንቋ ነው። እዚህ ጋር እኔ ኦሮመኛ ላርገውና በሀገራችን ቋንቋ ላሳያችሁ። እዚህ ጋር ለምሳሌ ሰላም እንበለው። ሰላም ብለን እቺ የቴሌግራም የምትመስለው ቀስት ማለት ነው ወይም እቺኛዋን እንነካታለን። ስንነካትም ይሄው አካም ብሎ በኦሮመኛ መጥቷል። ድጋሚ መጠየቅ እንችላለን። ይሄው እንዴት ናችሁ ብየዋለሁ። እንዴት ናችሁ እንግዲህ በኦሮመኛ አካም ጅርታ ብሎ ሰጥቶናል ማለት ነው። እንደዚህ አድርጋችሁ እዚህ በቴክስት ላይ መስጠት ትችላላችሁ ማለት ነው። ቀጣይኛው ደግሞ የምናየው ባይ ዘ ወይ ወደ ፈለጋችሁት ሀገር ቋንቋ ወደኛም ሆነ ወደ ውጭ ሀገር መቀየር ትችላላችሁ። ሌላኛው ደግሞ በድምጽ እንዴት እንደምንቀየር አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት የቮይስ ምልክት አለች ማለት ነው። የቮይስ ምልክቷን እንግዲህ የቮይስ ምልክቷን ነክታችሁ እናንተ የምታወሩት ቋንቋ አማርኛ ነው፣ የሚቀየርላችሁ ግን ወደ ኦሮመኛ ነው። እኔ ስክሪን ካርድ እያረኩኝ ስለሆነ ነው። እዚህ ጋር ይቀየርላችኋል ማለት ነው። እዚህ ላይ በጣም አንድ የተመቸኝ እዚህ አፕሊኬሽን ላይ አንድ አለ ማለት ነው። እሱን ከማሳየቴ በፊት ግን ከሱ በፊት አንድ አይተን እንመለስ። እዚህ ጋር ሁለተኛ ላይ እንደምታዩት ማለት ነው ሚቲንግ የሚል አለ። እዚህ ጋር ሚቲንግ የሚል አለ ማለት ነው። ሚቲንግ የምትለዋ እነካትና እዚህ ጋር እኔ ስክሪን ካርድ እያረኩኝ ስለሆነ እምቢ ያለኝ ስለሆነ ነው እንጂ እዚህ ጋር ሐሳቡን ልንገራችሁ። እዚህ ጋር ማይ ላንጉዌጅ የሚለው እንግሊዘኛ ነው። ዜር ላንጉዌጅ የሚለው ሀዲኛ ነው። እናንተ የምታወሩትም ወይም እዚህ ጋር ሚቲንግ ከጓደኞቻችሁ ጋር ሚት ማድረግ ትችላላችሁ። ኮኔክት አድርጋችሁ ማለት ነው። ይሄን አፕሊኬሽን በቀጣዩ አሳያችኋለሁ። እኔ እዚህ ጋር ስክሪን ካርድ እያረኩኝ ስለሆነ ነው እምቢ ያለኝ እንጂ ስለማይሰራ አይደለም። ወደ ሁለተኛው ስንሄድ ደግሞ ስለ አፕሊኬሽን ቅር ያላችሁ ወይም ስለዚህ አፕሊኬሽን መጠየቅ የምትፈልጉትን እምቢ ያላችሁን ነገር እዚህ አፕሊኬሽን ላይ እዚህ አሲስታንስ ላይ ማለት ነው መጠየቅ ትችላላችሁ። ወዲያውኑ ይመልስላችኋል። ቀጥተኛው ቱል የሚለው ላይ በጣም አንድ ያስገረመኝ ነገር አለ። እዚህ ጋር ያጠፋትኝ ነገር ነው ማለት ነው። እሱን ነገር ላሳያ። እንግዲህ እንደምታዩት የሆነች ኦን ኦፍ አለች ማለት ነው። እሷ ኦን ኦፍ በጣም ትጠቅማችኋለች። ሌላ እያነበባችሁ ሊሆን ይችላል ወይም ቲክቶክ እያያችሁ የሆነ ነገር እያነበባችሁ የምትፈልጉ በእንግሊዘኛ ማታቁት ቃል ወይም ለመተርጎም ከፈለጋችሁ እንግዲህ ከዚህ ጋር ቪዲዮ እንደምታዩት ማለት ነው ሰርች የምታረግ ምልክት አለች። እሷን እያሳያችሁ መተርጎም ትችላላችሁ ማለት ነው። እንዴት እንደምታደርጉት በደንብ ተከታተሉኝ። እዚህ ጋር እንግዲህ እንደነገርኳችሁ ኦን ኦፍ ምትላለች። ኦን ኦፍ የምትሏን ኦን ታረጎታላችሁ። እኔ እዚህ ጋር በመጀመሪያ ላይ ኦን ያረኩትኝ ሳረግ ማለት ነው ወደ ሲቲንግ ወስቶ ማብራውን ነገር ማለት ማብራት ያለብኝን ነገር ነግሮኝ እዛው እያሳያችሁ ታበሩለታላችሁ። እኔ መጀመሪያውንም ስለምጠቀመው ነው ማለት ነው። ከዛ እዚህ ጋር ያንን አርጋችሁ ሲቲንግ ላይ ማለት ነው ስትመለሱ ወይም ጥያቄ ካላችሁ እዚህኛው ላይ ኮሜንት ላይ ጻፉልኝ።
እመልስላችኋለሁ። ኦን ኦፍ የምትሏን ከነካችኋት በኋላ እዚሽ ጋር የምትመጣ ነገር አለች ማለት ነው። አንዴ ድጋሚ ላሳያችሁ። እንግዲህ እንደምታዩት እዚህ ሰርች የምትል ይሄ እንግዲህ እንደምታዩት የሆነ ሰርች የምታደርግ ምልክት ያላት ነገር ትመጣለች ማለት ነው። አሁን ለምሳሌ እንዴት እንደምንጠቀም ላሳያችሁ። እዚህ ጋር ስታንዳርድ ይላል። ስታንዳርድ ላይ ሄደን ቁጭ ስናደርገው መደበኛ ይላል። አያችሁት? ተረጎመ ማለት ነው። ከዛ እዚህ ጋር ቱል የሚል አለ። ቱል ላይ ወስዳችሁ የምትፈልጉ ቋንቋ መሳሪያዎች ይላል ማለት ነው። ይሄው እንግዲህ እንደምታዩት እንግዲህ ቪዲዮን እንደተመለከታችሁት ነው ማለት ነው። በሀገራችን ቋንቋ ወደ ፈለግነው ወደ ሀገራችን ቋንቋ መቀየር የሚቻልበትን አዲስ የሆነ ወይም እስካሁን ኢትዮጵያ ላይ እየሰራ ያለ የሚገርም አፕሊኬሽን ነው። እንደዚህ ያደረጋችሁ ትራንስሌተር መጠቀም ትችላላችሁ። የፈለጋችሁትን ቋንቋ ብትሰጡት እሱም ወደ ፈለጋችሁት ቋንቋ መርጣችሁ መቀየር ትችላላችሁ። ወይም ራሱ የምትፈልጉትን ቋንቋዎች ትራንስሌተር እንዲያደርግላችሁ አይተናል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁትን ይህን ቪዲዮ ነበረ። 1 ወር ሙሉ አልለቀኩኝም። እሱም ስላልተመቸኝ ነው። በቀጣይ ቪዲዮ እንመለሳለን ማለት ነው። እስከዛውን ድረስ ሰብስክራይብ አድርጉኝ። ለማታውቁኝ ሲራክ ኢንፎቴክ እባላለሁ። የኢንፎርሜሽን ቴክኖሎጂዎች ላይ የሚሰራ ቻናል ነው ማለት ነው። ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ ተቀላቀሉ። ደግሞ በጣም ደስ ብሎኛል። 300 ሰብስክራይብ ደርሰናል። ወደ 500 እናስጠጋው። 200 ሰብስክራይብ እንጨምርበት።